ሰላም ሰላም እንዴት ናችሁ ልጆች? ደህና ናችሁ? እረፍታችሁ እንዴት ነው? ዝግጅት ጥናት አሪፍ ነው? በጣም አሪፍ። እኔ በጣም ደህና ነኝ። ከባለፈው የቀጠለ ማለት ነው የተካፋይነት ደንቦች ዛሬ በደንብ በሰፊው አሳያችኋለሁኝ። እንዲሁም ደግሞ የረሳችሁ ካለ ለእናንተ እንደ አዲስ ትውስታ ይሆናችኋል። የመጀመሪያው የምታዩት የስምንት ተካፋይነት ነው። አንድ ሙሉ ቁጥር ተሰጥቶን የቤት ዋጋው ብዛትም ሊኖረው ይችላል ባለበትም ባለ ሁለት አሃዝ ባለ ሶስት አሃዝ እንዲሁም ከዛ በላይ ሊሆን ይሰጠን ይችላል። ባለ አንድ አሃዝና ባለ ሁለት አሃዙን ለይተን ማወቅ እንችላለን። ነገር ግን ከዛ በላይ ብዙ የቤት ዋጋ ያላቸው ቁጥሮች ተሰጥተውን ለስምንት ተካፋይነቱን ማወቅ ብንፈልግ በጣም ቀላልና አጭር በሆነ መንገድ የምንረዳበት መንገድ አለ። በደንብ ለማብራራት እሞክራለሁ ማለት ነው። እናንተ ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ በየቀኑ ብትከታተሉ ታተርፋላችሁ ብዬ አስባለሁኝ። ስለዚህ ይህ የስምንት ተካፋይነት ማለት ነው የሚያሳየው አንድ ሙሉ ቁጥር ለስምንት ተካፋይ ነው የምንለው። እንግዲህ ሙሉ ቁጥራችን ባለ ሶስት አሃዝ እስከ ሺህ ቤት ከዛ በላይ እስከ 10,000 100,000 ሚሊዮን እንዲሁም በጣም ብዙ ዋጋዎች ሊኖረው ይችላል። ይህ የስምንት ተካፋይነት የምንለው ቁጥር የቤት ዋጋው ቢበዛም በቀላሉ እንዴት መረዳት እንችላለን ነው ዋናው ዓላማችን። አንድ ሙሉ ቁጥር በስምንት ተካፋይ የሚሆነው የተሰጠን ቁጥር ላይ ወይም ባለው ቁጥር ላይ ትኩረት የምናደርግበት የቤት ዋጋ አለ። እነዚህም የቤት ዋጋ የመቶ ቤት፣ የአስር ቤትና የአንድ ቤቱ ማለት ነው አቀማመጡ ሳይቀየር ባለበት ቀጥታ ለስምንት ተካፋይ ከሆነ ይህ ቁጥር በስምንት ተካፋይ ነው እንላለን። እንዳትረሱ ማየት የሚገባን የመቶ ቤቱን የአስር ቤቱንና የአንድ ቤቱን ተመልክተን ያለምንም ምክንያት ያለ ቀሪ ለስምንት ከተካፈለ ሙሉ ቁጥራችን በሚሊዮንም ይጥራ በቢሊዮንም ይጥራ የፈለገውን ቢጠራ ምንም ችግር የለውም። ይሄ በሶስቱ ማለት ነው የመቶ ቤቱ የአስር ቤቱና የአንድ ቤቱ በቀጥታ ለስምንት ከተካፈለልን ቁጥራችን ለስምንት ይካፈላል ማለት ነው። እዚህ ጋር እንደምታዩት ምሳሌ ሰጡ 20,464 ከዚህ ቁጥር ላይ የአንድ ቤት የአስር ቤት የመቶ ቤት የሺህ ቤት የአስር ሺህ ቤት አለ። ስለዚህ ባለ ስንት አሃዝ ነው? ባለ አንድ ባለ ሁለት ባለ ሶስት ባለ አራት ባለ አምስት አሃዝ ነው ማለት ነው። ይህ ቁጥር ባለ አምስት አሃዝ ነው። በቀላሉ ለስምንት እንዴት ይካፈላል ካል የመቶ ቤቱን የአስር ቤቱንና የአንድ ቤቱ አቀማመጡ ሳይቀየር ሲነበብ 464 ይሆናል። 464ን ያለ ቀሪ በተሰጠን ላይ ማለት ነው ለስምንት ይካፈላል ወይ ነው? አዎ ከተካፈለ ይህ ቁጥር 20,464 ያለ ቀሪ ለስምንት መካፈሉን እናያለን። እኔ ደግሞ በትክክል የማካፈል ዘዴን እያሳየሁ ነው የምነግራችሁ። አሁን አቀማመጡ ሳይቀየር 464ን እንውሰድ። 464 አራት ለስምንት መካፈል አትችልም። ስለዚህ ከስድስት ስንቆርጥ 46 ይሆናል። 46ን ለስምንት ስናካፍል 5 ጊዜ እንሰጣለን። ከዛ በታች ከሰጠ ነው ስለሚያንስ ማለት ነው። 5 ጊዜ ስንት 5 ሲባዛ በ8 ስንት ይመጣል? 40 46 ሲቀነስ 40 6 ይመጣል። እንደምታዩት ልጆች 6 ለስምንት መካፈል አትችልም። ስለዚህ መካፈል ስለማትችል ቀጥታ ምንድነው የምናደርገው? ከፊት ለፊቱ ያለችን ማለት ነው አራት ትወርዳለች። አራት ስትወርድ ስንት ይሆንልናል? 64 64 ሲካፈል ለስምንት ስንት ይሰጠናል? 58 እዚህ ጋር 58 ሆነ። 8 ሲባዛ በ8 ስንት ይመጣል? 64 ስለዚህ 64 ሲቀነስ 64 ምን ሆነልን? 0 ነው። ቀሪው 0 መጣ። ስለዚህ ይህ ቁጥር ያለ ምንም ቀሪ ለስምንት መካፈሉን ያሳያል ማለት ነው። እሺ ልጆች ሌሎች ጥያቄዎችን በዚህ መልኩ እየሰጣችሁ ይካፈላል ወይም አይካፈልም የሚለው ትኩረት ማድረግ ትችላላችሁ። አሁን ደግሞ የዘጠኝ ተካፋይነት እናያለን። አንድ ሙሉ ቁጥር ለዘጠኝ የሚካፈለው የቁጥሮቹ ድምር ተደምረው ለስንት ሲካፈል ብቻ ነው? ለዘጠኝ ከተካፈለ ነው። እዚህ ጋር ትኩረት አድርጉ ልጆች። የምንደምረው ምላቸውን ነው። ለምሳሌ ባለ አምስት አሃዝ ቢሆን የአንድ ቤቱን የአስር ቤቱ የመቶ ቤቱን የሺህ ቤቱንና የአስር ሺህ ቤቱን እያንዳንዱ ተደምሮ ድምሩ ቀጥታ ለዘጠኝ ከተካፈለ ሙሉ ቁጥራችን አዎ ይካፈላል እንላለን። አሁን እኔ የሰጠሁት ምሳሌ 99,684 ነው። ባለ አምስት አሃዝ ነው። ይህንን ባለ አምስት አሃዝ እንደምራለን። 9 ሲደመር 9 18 18 ሲደመር 6 24 24 ሲደመር 8 32 32 ሲደመር 4 ስንት ይመጣል?
36። ስለዚህ ልጆች 36 ሲካፈል ለ9 ስንት መጣለን? 4። እኛው ቼክ ባናደርገው ምንም ችግር የለውም እንደሚካፈል አወቅን። ግን ለእናንተ እርግጠኛ እንድትሆኑ ምንድነው የምናደርገው? 99684ን ለ9 ያካፍላለሁ። ከ99 መቁረጥ እንችላለን ለማሳጠር። 99 ሲካፈል ለ9 11 ጊዜ 11 ሲባዛ በ9 ደግሞ ስንት ይመጣል? 99። 99 ሲቀንስ 99 ስንት ይመጣል? 0። ስለዚህ ከፊት ለፊቱ ያለው ቁጥር ስላላለቀ ይወርዳል ማለት ነው። 6 ትወርዳለች። 6 ሲካፈል ለ9 አይችልም አይደል ልጆች? ስላልቻለ ድጋሜ ከፊት ለፊቱ ያለውን ቁጥር 8ን ስናወርድ በሂሳብ ህግ ምንድነው ተከታታይ ቁጥሮች በማካፈል ህግ ሲወርዱ ከላይ 0 መስጠት ግዴታ ነው። ይሄው 0 ሰጣለሁኝ 68 ሆነ። 68 ለ9 ይችላል ስንት ጊዜ? 7 ጊዜ። 7 በ9 ስንት ይመጣል? 63። 68 ሲቀነስ 63 ስንት ይመጣል? 5። 5 ደግሞ ለ9 መካፈል አችልማ። ስላልቻለ እንተዋለን ማለት አይደለም። ስለዚህ ማን ይወርዳል? ቀጥታ 4 አለች። 4 ስትወርድና ስንት ይሆናል? 54። 54 ሲካፈል ለ9 ስንት ጊዜ? 6 ጊዜ። 6 ሲባዛ በ9 ስንት ይመጣል? 54። 54 ሲቀነስ 54 ምን መጣለን? 0። ስለዚህ የመጀመሪያውን ህግ አይተን ማቆም እንችላለን። ለማረጋገጥ ያክል ግን እዚህ ጋር የሰራሁት ማለት ነው። በዚህ መልኩ ግልጽ እንደሚሆንላችሁ እርግጠኛ ነኝ። ቀጣይ ተካፋይነት ደንብ ላይ ስንመጣ የ10 ተካፋይነት በጣም ቀላል። እኛ አሁን ሳንሰራ ብቻ ማየት ሌሎችን አይታችሁ ከሆነ የ8 ተካፋይነትን የ9 ተካፋይነትን ምን በማድረግ ነው የምናውቃቸው? በመስራት ነው። ህጎችን ተከትለን መስራት ነው። አሁን ግን የ10 ተካፋይነትን በእውነት በጣም ቀላል የሆነ መንገድ አይተን ብቻ መመለስ እንችላለን። ኢንሻአላህ ለዚህ ደግሞ ማብራሪያ እሰጣለሁ። ምን ይላል? አንድ ሙሉ ቁጥር ለ10 ተካፋይ የሚሆነው ትኩረት አድርጉ። አንድ ሙሉ ቁጥር ለ10 ተካፋይ የሚሆነው ቁጥሩን በማየት ብቻ የቁጥሩ የአንድ ቤት ምን ነው በቁጥሩ በስተቀኝ በኩል የምናያት ማለት ነው። ስንት ስትሆን ብቻ ነው? 0 ሲሆን ብቻ ነው። ስለዚህ 0 ከሆነልን ቁጥሩ ያለምንም ቀሪ ለስንት ይከፈላል? ለ10 መካፈል ይችላል ማለት ነው። ወደ ሌላ ርዕስ ከመግባቴ በፊት የ8ን የ9ና የ10 ተካፋይነትን አይተናል። ዛሬ ለማስታወስ ያክል የ8 ተካፋይነት የምንለው አንድ ሙሉ ቁጥር ለ8 ተካፋይ ለመሆን የ100 ቤቱን የ10 ቤቱንና እንዲሁም ደግሞ የአንድ ቤቱ አቀማመጡ ሳይቀየር ለ8 ከተካፈለ አዎ ይከፈላል እንላለን። ለ9 ተካፋይ ነው የምንለው ግን ከዚህኛው ትንሽ ለየት ይላል። ምንድነው ያለን? ልክ እንደ 3 ተካፋይነት የምታስታውስ ከሆነ የቁጥሮቹ ሆሄያት አጠቃላይ ድምሩ ተደምሮ ለ9 ከተካፈለ ሙሉ ቁጥራችን በቀጥታ ለ9 መካፈል ይችላል ነው። የ10 ተካፋይነት የምንለው ልክ እንደ 5 ተካፋይነት የ5 ተካፋይነት ልዩ የሚያደርገው ከዚህ 5ን መጨመሩ ነው። የቁጥሩ መጨረሻ ላይ ወይም የመጀመሪያው ላይ አንድ ቤቱ ላይ 5 መኖሩ ነው። ግን የ10 ተካፋይነት የምንለው ቁጥሩን አይተን ተመልክተ ነው የአንድ ቤቱ በስተቀኝ በኩል 0 ካለው አዎ ይህ ቁጥር ለ10 ተካፋይነት ነው እንላለን። እሺ ልጆች የሌላ ርዕስ ጀምራለሁ ማለት ነው። የአሁኑ ርዕሳችን ደግሞ ብዜቶችና አካፋዮች ይችላል። ምንድነው ስለ ብዜትና አካፋይ ምን የተለየ ነገር አለው የሚለውን የመጀመሪያዎችን የተወሰኑ ነገሮች እናያለን። ቁጥሮችን በምናይበት ጊዜ ስለ አካፋይ ስናወራ አካፋይ በሌላ አባባል የራሱ መጠሪያ ስም አለው። ይህም ደግሞ ትንትን ይባላል። አሁን ተሰጥቷቸው ትንትን ማለት ምንድነው ብንባል አካፋይ ነው ማለት ነው። አካፋይም ትንትን ምን ማለት ነው? ምን ይለናል? መ እና ሰ ማለቴ እነዚህ እንደ ተለዋዋጭ የተወከሉ ናቸው። መ እና ሰ ሙሉ ቁጥሮች ቢሆኑ ሰ የመትንትን ነው የምንለው። ሰ የመትንትን ማለት አካፋይ ነው የምንለው። ሌላ ሙሉ ቁጥር ምን ሲኖር ነው? እረ ሲኖርና መኩል ይሆናል። ሰ ሲባዛ ከሆነ ብቻ ነው ማለት ነው። አሁን እንዳንረሳ እዚህ ጋር ስናይ ማለት ነው መ እንደምን ሆኖ ያገለግላል? እንደ ብዜት ነው። ሰናረ ደግሞ ልክ እንደ አካፋይ ወይም ደግሞ ትንትን። አሁን ለምሳሌ 8 ማለት 4 ሲባዛ በ2 ነው ብለናል። 8 በማን ቦታ ይቀመጣል? በመ ቦታ። ከዛ 4 ሲባዛ በ2 ደግሞ የሰንና የረም ቦታ ይዛል። የቅይር ባህሪ ስለሆነ ውጤቱን አይለውጠውም ማለት ነው። ሌላኛው ርዕሳችን ተተንታኝና ብቸኛ ቁጥር ነው። ምንድነው ተተንታኝ ማለት? ብቸኛ። ቀለል ባለ አማርኛ ተተንታኝ ማለት ቁጥራችን ተተንታኝ የምንለው ሙሉ ቁጥር ተተንታኝ ስንል ሙሉ ቁጥራችን ከሁለት በላይ አካፋይ፣ ይህ ማለት 3 ሊሆን ይችላል፣ 4 ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። አካፋዮችን ከያዘ ሙሉ ቁጥራችን ምን ይባላል? ተተንታኝ ይባላል። አሁን ለምሳሌ 20 ነው እዚህ ጋር የሰጠሁት 20 የ20 አካፋዮች 1 2 4 5 10 20 ያለ ቀን የሚያካፍሉ ማለት ነው። 20 ሲካፈል ለአንድ 20 ነው።
20 ሲካፈል ለ2 10፣ 20 ሲካፈል ለ4 5፣ 20 ሲካፈል ለ5 4፣ 20 ሲካፈል ለ10 2፣ 20 ሲካፈል ለ20 ደግሞ 1 ይሰጣል። ስለዚህ ብዙ አካፋዩ እነዚህ ስንቆጥራቸው 6 አካፋዮች አለው ማለት። ስለዚህ ምን ይባላል? ተተንታኝ ይባላል። ሌላኛው ደግሞ ብቸኛ ይለናል። በአካፋይ ብቸኛ ማለት ምን ማለት ነው? ቁጥራችን ብቸኛ ነው የምንለው ስንት አካፋይ ሲኖረው ነው? 2 ብቻ አካፋይ። ይህ ማለት ብቸኛ የምንለው ቁጥር ለአንድና ለራሱ ብቻ የሚካፈል ከሆነ ቁጥራችን ብቸኛ ይባላል። መልካም ልጆች፣ ለዛሬ ይህን ያክል ከሆነ ነገ በሌላ ርዕስ እንገናኛለን። አንብቡ። መልካም ጊዜ። ይቻላል፣ የማይቻል ነገር የለም። ሂሳብ ቀላል እንደሆነ አስቡ። መልካም የጥናት ጊዜ